ጤና ይስጥልን ውድ ተከታታዮቼ ዛሬ ዓለምን እያነጋገረ ስላለው የአሜሪካና የኢራንን ወቅታዊ ውጥረት አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። ሁለቱ ሀገራት አሁን የደረሱበት ደረጃ ለዓለም ስጋት እየሆነ መጥቷል። እስከ መጨረሻው አብራችሁን ቆዩ። ኢራን የዩራኒየምን የማበልጸግ መጠኗን በከፍተኛ ሁኔታ ማሳደጓን ተከትሎ አሜሪካና የአውሮፓ ሀገራት ከፍተኛ ስጋት ውስጥ ናቸው። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በኢራን ጣቢያዎች ላይ ያለው ቁጥጥር እየቀነሰ መምጣቱን አስታውቋል። ዋይት ሃውስ በኢራን የነዳጅና የንግድ ዘርፍ ላይ አዳዲስ ጠንካራ ማዕቀቦችን ጥሏል። ይህም የኢራን ኢኮኖሚ በእጅጉ እየጎዳው ይገኛል። የሀገሪቱ የገንዘብ ምንዛሬም በከፍተኛ ሁኔታ እየወረደ ይገኛል። የቀይ ባህር ውስጥ ውጥረት በመካከለኛው ምስራቅ በተለይም በቀይ ባህር ላይ በሚደረጉ የመርከብ ጥቃቶች ዙሪያ አሜሪካ ኢራንን በቀጥታ እየወቀሰች ነው። ይህም በቀጠናው ላይ መጠነ ሰፊ ወታደራዊ ግጭቶች ሊቀሰቅስ ይችላል ተብሎ ይፈራል። ታዲያ ይህ ውጥረት ወዴት ያመራ ይሆን? ብዙ ተንታኞች እንደሚሉት ከሆነ ዲፕሎማሲያዊ ንግግሮች ካልተሳኩ ዓለም ሌላ ትልቅ ቀውስ ውስጥ ልትገባ ትችላለች። ኢራን በበኩሏ ለማንኛውም ጥቃት ተመጣጣኝ ምላሽ እንደምትሰጥ ደጋግማ እየገለጸች ነው።